ሰላም ቤተሰብ እንዴት ናችሁ? አለስ እግዚአብሔር ይመስገን። ቪዲዮ አይቼ ግን ቶሎ አልለቀኩም፣ ይቅርታ። ትንሽ ተረብሼ ነው። የሰው ሀገር መቼም ታውቃላችሁ፣ ዛሬ ትደሰታላችሁ፣ ነገ ትከፋላችሁ። በዛ ምክንያት ነው፣ ይቅርታ የኔ ውዶቼ። እና የዛሬ ቪዲዮ ላይ ደግሞ እኔ ዶክተር እየፈለኩ ነበርኩ። ምክንያቱም የትላንቱ የተቆረጠ እሷ ይዞ ሆስፒታል ምናምን ሲገቡኑና እንዴ ሆስፒታል ውስጥ ሲላለ እንደ የማርያም ሲላለ እንደ ብዬ ዶክተር ይፈልጋሉ ማለት ነው። እነሱ ጎን ጎን ለካ ቤት ነው ያሉ እነሱና የውል ማለት ነው። ብሩኬ እኔ ዛሬም ነገም ደረቴ ነፍቼ አወራለሁ፣ አፎ ሞልቼ አወራለሁ። ለኔ ሰኒ ስትል እኛ ለማሳመን ለምን አንድ ቤት ከዩ ጋር አትኖሩ? መቼም እኔ አላምንም። የምንም ልጅ የለም አንተ። ይሄው እኔ እግዚአብሔርን እኔ ነግራለሁ ማለት ነው። እኛ ለማሳመን ብሌ ራሱ አንድ ቤት ራሱ ብትኖሩ የልጅትና ናት በቃ ልጄ ነው ብሌ ራሱ እኛ ለማሳመን አንድ ቤት ብትኖሩ መቼም እኔ አላምንም። ይሄንን አንድ በል ማለት ነው። እና አይሚ ደግሞ እኔ ተሳስቼ ነው። አዎ ተሳስተሻል። ምክንያቱም ከስራ ጋር አይድም ካንተ ጎን ይሆናሉ ያልሽው በፊት በጣም ነው የተሳሳሹ። ገባሽ? በዚህ ነው የሚሄድ ስራ። እኔ ብያለሁ። ከዚህ ቪዲዮ ወደ ኋላ መለሰ ብላችሁ ይዩ ማለት ነው። አይሚ ተሳስታ ነው ካንተ ጎን ይሆናሉ ያለች። ገና ለሱ ብዬ ልጅ ወድ ውስጥ እያለች እየዘፈነች ትመጣለች። እንደዚህ አይደለም። እነሱ ስራና ስራ ነው ብያችኋለሁ። ገባችሁ? አሁንም አይሚ ትክክል ነው ያልሽው። ተሳስተን ነው ካንተ ጎን ሆናለሁ ያልሽው ማለት ነው። ስራና ስራ ብቻ ነው። እንደዚህ ነው የሚሄድ ማለት ነው። እና ወዶቼ ምንም እንዳትረበሹ ማለት ነው። ምንም እንዳትረበሹ እግዚአብሔርን። መቼም ቡሩኬና አይሚ አይለያዩም። የምንም ልጅ የለም ቡሩኬ እኛ ለማሳመን ብሎ ራሱ አንድ ቤት ከዩ ጋራ ቢኖሩ ራሱ በፍጹም እኔ በበኩሌ 100% ዛሬ እላለሁ እኔ 100% አንተን አምናለሁ። ምን ታመጣለህ? አምናለሁ። በቃ ያንተ ልጅም አይደለም ልጅም የለም። ይሄ ነገር ደግሞ እንደዛ ከሆነ አንተና አይሚ ዘመን ናችሁ፣ ለቪዲዮ ነው አብራችሁ ፍቅራሞች ናችሁ፣ እንደ ጓደኛ እየሰራችሁ የነበራችሁ ማለት ነው። ገባችሁ? ይሄ ነገር የእውነት ሪድ ከሆነ አይሚና አንተ ዘመን ነበራችሁ። በቃ አለቀ። ሌላ አማርኛ የለም። አይ እኛ ዘመድ አይደለም ጓደኞች ነበረን ከዚህ በፊት። አሁን ደግሞ ፍቅረኛ እንደዛ እኛን እንደምናቅ ከሆነ ደግሞ እኔ አንተን አውቃለሁ 100% አንተን አምናለሁ። የአንተ ልጅ አይደለም የለም ልጅ አለቀ። ሌላ አማርኛ የለም። እኔ አሁንም እላለሁ ለኔ ስትል ማለት ነው ከዩ ጋር ራሱ አንድ ቤት ኑሩ። እኔ አላምንም። መቼም አላምንም። 100% አንተ ስለሚያምን ማለት ነው። አምናለሁ አንተን። በቃ አለቀ። በግድ ነው በግዱ ሄመኑን ነው። አላምንም። በግድ ይሆናል እንዴ? እኔ አላምንም። በቃ እንደዚህ አይደለም እናንተ የሚያቀኔ እንዴ? በግድሽ በውሃው በጥብጣችሁ አጠጡኝ። እኔ ያንተ ልጅ አይደለም። አላምንም። እንደዚህ የልክስክስ ሰው አይደለም አንተ። በስርዓት ያደክ ሰው ነህ። ቸርች ውስጥ ያደክ ሰው ነህ። እኔ ቡሩኬ እንደዛ ነው የሚያውቅ እንዴ? የሴት አይን ራሱ ቀና ብለ ማየት ማትችል እኮ ወንድ ነህ እኮ አንተ። እንዴት ብዬ ነው ቡሩኬ ልጅ አለ ብዬ የሚያምን? እኔ መቼም አላምንም እኔ